እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በዚህ ቪዲዮ ውስጥ ስለ አንድ አስደናቂ ፍጡር እንነጋገራለን። ይህ ፍጡር የየቲ ካቢ በመባል ይታወቃል። በባህር ጥልቀት ውስጥ በጨለማ እና በከፍተኛ ሙቀት ውስጥ የሚኖር ፀጉራማ እግሮች ያሉት ዓይን የሌለው ካቢ። በሂማሊያ ተራሮች የመጣው የየቲ አፈታሪክ እንደ መመሳሰል ተቀብሎ ተገኝቷል። በ2005 ተገኝቶ ሳይንቲስቶችን አስደንግጧል። በዚህ ቪዲዮ ላይ ስለ ግኝቱ፣ ኑሮ፣ ምግቡ እና ሌሎች ብዙ ነገሮች እንማራለን። ቪዲዮን ሙሉ በሙሉ ይመልከቱ እና ላይክ እና ሰብስክራይብ ማድረግ እንዳይረሱ። እንጀምር። የየቲ ካቢ በ2005 ዓ.ም በደቡብ ፓሲፊክ ውቅያኖስ በፓሲፊክ አንታርክቲክ ሪጅ አካባቢ በኢስተር ደሴት 1500 ኪሎ ሜትር ርቀት ላይ በ2200 ሜትር ጥልቀት ተገኝቷል። ይህ ፍጡር በፀጉራማ እግሮቹ ምክንያት የቲ ክራብ ተብሎ ተጠርቷል። የፖሊኔዥያ አፈታሪክ አምላክ ስም ነው። በኋላም ሌሎች ዝርያዎች እንደ ኪዋ ፑራቪዳ ተገኝተዋል። የየቲ ካቢ በሃይድሮቴራም ቬንቲስ ይኖራል። እነዚህ ቦታዎች በባህር ወለል ላይ ሙቅ ውሃ የሚያወጣባቸው ቦታዎች ናቸው። ውሃ በጣም ሙቅ ነው፣ እስከ 400 ዲግሪ ነው። ግን ካቢው በቀዝቃዛ አካባቢዎች ይኖራል። በዚህ ጨለማ እና ግፊት ከፍተኛ ቦታ ላይ ኦክሲጅን በጣም ያነሰ ነው። ግን የየቲ ካቢ በባክቴሪያ እየተረዳ ይኖራል። የየቲ ካቢ በግምት 15 ሴንቲሜትር ርዝመት አለው። ዓይኖቹ በጣም ትንሽ ናቸው እና እይታው ደካማ ነው ወይም ስውር። እግሮቹ በፀጉር መልስ ተሸፍነዋል። ቁልፍ ሚስጥር፣ በፀጉራማ እጆቹ ላይ ባክቴሪያ ያመርታል እና ይመገባል። እጆቹን ያወዛውዛል እንደ እርሻ። ሳይንቲስቶች በ2011 ይህን አረጋግጠዋል። የየቲ ካቢ በቡድን ይኖራል። ሴቶቹ እንቁላላቸውን በሆዳቸው ላይ ይይዛሉ። በጨለማው ውስጥ በኬሚካል ሴንሰር ይጠቀማሉ። የየቲ ካቢ የባህር ሚስጥር እና የተፈጥሮ ድንቅ ነው። ይህ ቪዲዮ ከወደዱ ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ አስተያየትም ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።